ወይኔ ግን እኔ ህፃናት ያላቸውን ኮንፊደንስ ነው እንዲኖረኝ የምፈልገው። በተለይ እነዚህ አዲሶቹ 0 አመት ላይ አሁን የሚወለዱት ትኩሶቹ ህፃናት ማለት ነው። እነሱ ያላቸውን ኮንፊደንስ እንዲኖረኝ ነው የምፈልገው። አስቡት ሆስፒታል ሄዳችሁ ምንም የማታውቁትን ሰው ብርም ጥርስም የሌለው ሰው እቤታችሁ ይዛችሁ ትመጣላችሁ ማለት ነው። ከዛ በኋላ ምንም የቤት ኪራይ አትከፍልም፣ ውሃ መብራት የለብህም፣ ምንም ወጪ የለብህም፣ ብላ ጠጣ ህይወትን ኖር በልትሩታላችሁ። እኔ ከእግዚአብሔር አገኘዋለሁ ብላችሁ ታኖሩታላችሁ ማለት ነው። ከዛስ ምን ያረጋችኋል? ባሪያው ያረጋችኋል ማለት ነው። እኔ አሁን ሰው ቤት ሄጄ በቃ ምንም ወጪ የለብሽም እኛ ሁሉን ነገር እንችላለን ኑሪ ቢሉኝ እሽቆጠቆጣለሁ። እነሱ ወጥተው እስኪመጡ ቤት አጸዳለሁ፣ ምግብ እሰራለሁ። በጣም ነው ምስጋና የሚበዛው። ህፃናቶቹ አይመለከታቸውም ነው የምላችሁ። ጭራሽ ብሎ ዳይፐር ያስቀይሯቸዋል። ሰው እንዴት ዳይፐርን ተጸዳድቶ ሰው ቀይሩኝ ሰው ቤት መጥቶ ከዛም ቋንቋ አትግባቡም። እሱ የሚላችሁን መስማት ግዴታችሁ ነው። እናንተ ግን መሰማት የለባችሁም። በቃ ምን እንደሆነ የሚላችሁ ራሱ ገምታችሁ ነው የምትደርሱበት። በቃ እነሱ ሚት ምንድነው ያውን ምንድነው? ዳይፐር ነው፣ ርቦት ነው፣ ጠምቶት ነው፣ ሞቆት ነው፣ ቀዝቅዞት ነው እንዴ ደግሞ አለ። ከዛ ሌሊት 9 ሰዓት ላይ ተኝታችሁ ማለት ነው ኡፋይ ብላችሁ የ3 ደቂቃ እንቅልፋችሁን እንዳገኛችሁ ተኝታችሁ ማለት ነቃ ሲል ዞር ብሎ ሲል ሁሉም ሰው በሰላም ተኝቷል እንዴ። ከዛ ጭራሽ የሚያንኮራፋም አይጠፋም። በቃ የቤት ሰራተኛ የሆነ ሰዓት እረፍት ስትወስድ የቤቱ ባለቤት የሚናደድ አይነት ስሜት ማለት ነው ይላችኋል። በዛ ሰዓት ላይ ባቡር እንደሄደባችሁ ደንግጣችሁ ተነስታችሁ ታወሩታላችሁ። ምንድነው ትላላችሁ። መንግስት እንኳን በዚህ ፍጥነት ጥያቄ አይመልስም የህዝብን እኮ እንዴ። ደግሞ ጭራሽ ብሎ አብልታችሁ አጠጥታችሁ አስገሱኝ። ምን አይነት ኮንፊደንስ ነው? እስቲ አስቡት። እኔ ሰው ቤት ሄጄ አብልተውኝ አጠጥቶኝ ሳልከፍል አስገሱኝ። እኔ ሳድግ ህፃን ነው መሆን የምፈልገው። ልጽድት ያለ ነገር ነፃ ያለ ነገር ፏፏ ያለ